ቶንኮሱ ገርል ፍሬንድ አለህ እንዴ? ቺክ አለ ወይ? ቺክ ምን አልሽ? ቺክ ገርል ፍሬንድ እሺ። ይሄ ያሟል እንዴ? ቺክ ነው ምን ቺክ ቺክ አይሰማም እንዴ ልጁ? አቻክ ይሄ ቦርድ የሚሰሩ ሂድ እባክህ። ማን እንደዛ አለ እንዴ? ገርል ፍሬንድ እሺ። ረበራና አላቃቸው ምንድነው? አላቃቸውም ምንድነው እንዴ? ብዙ ናቸው ጭራሽ። ምኖቹ? እሺ ፍቅረኛ አለ? ስለዚህ አሁን ገና ነው የሚገባው። እኔ ቦርድ ምናምን ስትል ሂድ እባክህ አንተ እዛ ስራ ቦታ ሄደህ እሱ ነው አለ ያልሽኝ? አዎ ፍቅረኛ ግን እኮ ካርድ ያልደወልኩበት ቦታ የለም። ግን ለምን ሁሉም ያነሱና አቤት ማን ነው ላለ። እሺ እኔ ተንኮስ ሆነኝ። እሺ ተንኮስ ለምን ደወልክ ነውኛ? እሺ በዝጋ እቲ ስልክ እየገባ ነው ዘጋ እየዘጋው ነው ዛሬ ደረሰ። መስመር ተይዟል ነው የሚለው ስልካቸው። አይደለም ዝጋልን ስልክ እየገባ ነው ምናምን መጨረሻ ላይ ከምዘጋ ብዬ ስልኩን ሸጥኩ። ኧረ እባክህ ኧረ ተው ስለነሱ ተይው እስኪ ስለራሴ ራሱ ቆም ማሰብ ተው በቃ። እኔ እንድታለቅስ አይደለም ልጠይቅ ብዬ ነው። ተይው በቃ ተይው በቃ ስለፊ ቤት ክራይ አለ እንዴ? ቤት ክራይ አለ አለ አለ። ምን አይነት ቤት ነው? በየደረጃ አለ፣ ችግር የለም ገዳን። እኔ አንድ ክላስ ነውና አለ አለ አንድ ክላስ አለ። ዱቤ ነው የሶስት ወር ዱቤ ዱቤ አለ አለ። ና ና ና ግባ ና ግባ ና እንጂ ግባ አለ አለ አለ። እንዴ 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 ና ና ምርጥ ቤት ነው። አየቤቱ? አዎ ምርጥ ቤት። ትገባለህ? ኧረ አልገባም። ብር ተበድሬ ልምጣ እንዴ? ሰላም እንዴት ነሽ? ናጎራበል ኧረ ችግር ፓፓያ ነው እንደ ያዝከው? እንትን ገዝቼው ያው እቺ ና አንደሰች። እሺ አመሰግናለሁ። ግን አይበቃንም ብቻ አንድ ብዙ ነን እኛ። እውነት በቃ ይሄን ሙሰጂው እንኪ ያዥ። ይኸው እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። እሺ ረይ መስከረም አስፈል። እሺ ተረኛው ግባ። ሰላም ዶክተር። ሰላም እንዴት ነህ? ደህና ነኝ። ምንድነው ምንህን አመመህ? እግሬ ጭንቅላቴን አሞኛል። ለሱ 11 ቴትራ ኦዴን አሞኛል። ታይፎይድ ነው 7 መርፌ ይዘዙልኝ። አይ የሚታዘዝልህን መድኃኒት እኛ ነን የምንጽፍልህ፣ ግን አንተ አሁን መታየት አለብህ። እሺ አይ ይሄ በሽታ ጎረቤቴ እንደዚህ አድርጎኛል ታይፎይድ ነው ብሎኛል። አይ ያንተና የሱ አንድ አይነት ላይሆን ይችላል። ለዛ የግድ መታየት አለ። ደም ስጥና ትታያለህ። ለወድ ደም? አዎ ከኦዴ ነው የምትወስዱ? ከኦዴ ነው የምትወስዱ? ኦኬ ለሱ ደግሞ ላብራቶሪ ትሄዳለህ። ላብራቶሪ ፕሪፓራቶሪ ላብራቶሪ ነው የምትሄደው። ተማሪ ነህ? ጆሮ አይሰማም እንዴ? ኧረ እሰማለሁ። ላብራቶሪ እዚህ 4 ቁጥር። ከላይብረሪ ምግብ በላ ነው ያለው። አይ ላብራቶሪ ሄደህ ትሰጣለህ ሰገራ። ሲጋራ ታጨሳለህ ነው? ትሰማለህ? ወንድም ምን አልክ? ምን አልሽኝ? ጆሮ አይሰማም? ደህና ነኝ። ትንሽ ውሃ ድሮ ገብቶብኝ ዋና አለ። ኦኬ በትክክል አይሰራም ማለት ነው ጆሮክ? ይሄው እኮ ግን እኮ ትሰማለህ፣ እየመለስክልኝ ነው። አሁን ሰገራ አይመልሰኝም። እንትን እንትኑ ሻቱ ነው እንትን የሚያደርገው። እሱን አላልኩም። እማወራህን ነገር እየሰማክ ነው። ለዛ ሂድና ላብራቶሪ ስጥ። ሆድህን ነው የሚያምን? ከላብራቶሪ ምን ላብራቶሪ 4 ቁጥር ሂድና
ሰገራ ስጥ ሲጋራ አራት አጭሳል ነው ታጨሳለህ ስለ ሲጋራ ማን አነሳብህ ሰገራ ሂድና ላብራቶሪ ስጥ 4 ቁጥር ሂድ 4 ቁጥር አና ከመሄድ ነው ብር የለም ነው እዚሁ 4 ቁጥር ሂድና ምርመራ ታረጋለህ ከታችኛው ክሊኒክ መድኃኒት ከዚህ በፊት ገዝተህ ነው ላብራቶሪ ትሄዳለህ አባት እግሬ ደህና ነው ትሄዳለህ እግሬ ምንም አረሱ ደህናኛ ወይ ጉድ ምን አይነት ነገር ነው ምንድነው አባት አሞኝ አርሰናል ምን ሆነ ዋንጫ በላ ምን ሪፖርት ምግብ አረ ከሌላ ክለብ ጋር ተጫውቶ ዋንጫ አገኙ ዘንድሮ ዋንጫ በሉ ምንድነው እሱ አንተ እግር ኳስ ተጫውቶ ነው ከሌላ ክለብ ጋር ከዛ ስርባቸው ነው የበሉት ወይ ጉድ ዋንጫ አታውቅም እንትን የምጠጣበት ነው ምን የሚጠጣበት ድሮ ጠላ ይድባክ ምን አይነቱ ነው ይሄ ዋንጫ አታውቅም እስከዛሬ አውቃለሁ እርጎ የምጠጡበት አውቃለሁ የቱ ነው እንግዲህ ዋንጫ የሆነ ነገር ሲያሸንፉ የሚሸለሙት ነገር ገባን ብር እውነት በላችሁ ግን ምኑ ነው የሚበሉት ዋንጫ ረድረስልኝ አይ ሲጨፍሩ አየውና በሉ ነው በየገመጥኩ እኮ አሸንፎ ነው ከሌላ ክለብ ጋር ተጫውቶ ይሄ ምንድነው የሚለው በእናታችሁ በቃ ረምና ገባ እንኳን በሉ ረይብሉ አንተ በቃ ምግብ ብቻ ነው የምታውቀው የሚበላ ነገር ሪሞቱን ቢያለኝ አረ ሪሞት አይደለም እሱ ማውዝ ነው ምን እንግሊዘኛ ማላቅ መስሎሽ ነው ማውዝ እኮ ኦድ ነው አታውቂም ቻርጁ ቦታ ነው መሰለኝ እኔን ልሂድ ወንድሜ አረ አንተ ምን እያደረክ ነው? እኔ እኮ ትርፍ ብር አልያዝኩም። አንተ ብር የለም አይደል? በቃ ታበድረኛለህ። እሺ መጣ እንዴት ነሽ? ምግብ ልንበላ ነበር። አብረን እንብላ። ምግብ እንብላ። ጓደኛዬ ነው። ኧረ ተቀላቀለን በለው። እየመጣ ነው። ወንበር ቾክላለሁ። የለስላሳውን ቅድም ከፍየዋለሁ። የሆነ ፍሪጅ እንትን ልገጥም እየሄድኩኝ ነው። መሸቀል ከፈለክ ባዶ ኪስን አትቀመጥ፣ ና ተከተለኝ። ዝም ብለህ ባዶ ኪስ አትቀመጥ። ዝና ቻው ጃለው ነው ሄደኩ። ሄደ ሸኝቼ ልምጣ። እሺ በቃ እሺ። ረቀስ በል መጣሁ። እሺ ልጄ እንዴት ነሽ? ደህና ደህና። እሺ ሰላም እንዴት ነሽ? እስኪ ይኸኛው የልጆቼ ሽንት ነው፣ እዛ ጋር ድፊልኝ። በቃ ቤተሰብ ሆነሻል እንግዲህ። ሽንት ነው ያለው? ሽንታው እንደ ቤተሰቦችሽ በቃ እንደዛው። እሺ ቤተሰብ ሆነሻል እንግዲህ። በቃ ነይ እዛ ጋር ድፊ። ነይ በዚህ እዛ ነው የሚሻለው? አዎ እዛ ድፊ። ሽንት ያስደፋሉ እንዴ? በቃ ቡና ደግሞ መተሽ ጠጪ። ኧረ ቡና ነው ሄደፋለሁ። በቃ እዛ እንትን ከግቢው ጪውና አፍጮ ጋር ኧረ ይጂው ግቢው ኧረ እዚሁ ነው የምደፋው። እንደው እዚሁ ነው የምደፋው። ኧረ እሱ ጋር በቃ ይወጣል፣ ወጥቷል። በቃ ይሄን ደግሞ የት ነው ማስቀምጠው? በእናታችሁ ይሄው ማስታጠቢያ አመጣሽ። እሺ ደብሮ መንካቱ ራሱ እሺ። እናት እንትን ነበረ እንትን የሆነች ስራ ነበረች። ስሩ አስታወስክ? ባለፈው እኔ ጋር መጣ ስራ ሰርተ ነበር። ስራ እንትን ያልሰራውም ብቻ ሰርቻለሁ። እኔ እንትን ነው አሁን የሚሰራው ደግሞ እቺ ከስር አርማታ ነበረች። አርማታውን እንድትሞላ ነው። ቲፕ ሰጥቻለሁ ባለፈው። በቃ ምግብ አላበላው። ኧረ ውሰዱ ቲፑን። ኧረ ተው
እውነት በቃ እኮ እና ምግብ አልበላም እኔ ቀበለ በልቻለሁ በቃ ስለሚሾክል ነው አስታወስከኝ አይደለ አስታወስከና እኮ ና ስራ አንተም በል ግን እኮ ቾክ አረቀቁኝ ምንድነው ለስልክ ላይ እንደዚህ ተጥደ የምትቀመጠው ያላወቅሽ ነገር አለ እኮ ምንድነው እኔ ዘመድ ጓደኛ የለኝም ዘመዴ ጓደኛዬ ቅርብ ወዳጄ ስልኬ ነው ገባሽ እንደዚህ ማታም 7 ሰዓትም ከሌሊቱ ስታገኘ ወይ እንደነዶቹ ጅንጀና መስድሻል አይደል እኔ ጭንቀቴ ለምነግረው ሰው የለኝም ስልኬ ላይ ነው በቃ ሁሉም ነገር የሚያሳልፈው ገባሽ ሲጨንቀኝ ሲጠበኝ ስልኬ ላይ በቃ ስልኬ ረስቼ እነሳለሁ እንደዚህ ለብሼ እየሳኩ ሲሄድ ሁሉም ሰው ዘመድ ብዙ ጓደኛ እንዳለ አርጎ ነው የሚቆጥሩ እኔ ግን ብቸኛ ነኝ እሺ ሳቄ ብዙ ሰው ከጎኔ እንዳለ አርጎሽ ካሳይሽ ተሳስተሻል የሚስቅ ሁሉ ደስተኛ እንዳይመስልሽ እሺ እሺ ውስጤን አላየሽም እሺ ለዛ ነው በቃ አጨቅጭቁኝ ሁለተኛ በቃ ተረዱኝ ይቅርታ በቃ እሺ ተረዱኝ በደምብ እስከ ጥግ ተረዱኝ ሰላም እንዴት ነሽ እኔ የምልሽ ደህና ነሽ እንዴት ነሽ አለሁ ቡና የሚያፈላልኝ ሰው አጣሁ እኮ ኧረ እኔ ደግሞ ስራውዬ እኮ ነው የምመጣው ገና ነው የመጣው አይ ቡና ብቻ ቡና ልጠጣ ትንሽ ደክሞኛል አሁን ማረፍ ፈልጌ ነበር እውነት በቃ እንግዲህ ግን ወደ ቡና ማታ ሳፈላ አራሷ ያረሰው ማራ ችግር የለውም አሁን ቡና የምታፈልኝ ከሆነ ነው አሁን ደከመኝ ትንሽ በቃ እሺ እሺ ደሞ በቃ እሺ ቡና ነው እኮ በቃ ተይ እሺ አረ ልጅ ዘይት አተልኝ ገዛ የሰው ልብ መስረቅ ሁሉ ጊዜ ትንሽ ዘይት እዚህ ጋር ወጥ አረጋሽ እንዴ ውሃ ምን ነው ጎረቤት አይደል ውሃ ፈልገው ነው ዘይት የምን ዘይት ነው የሚያወሩት ጋሺ እያየሁ ልጅ ኧረ ተው እንዴ ይሄ እኮ ማለት የደም ጠብታ ማለት እኮ ነው ጋሺ አላበዙትም እንዴ እሱ ሰውዬ እንደዛ ነው በቃ ቤት ፈልግ እኔ ከጎረቤት ጋር ጋሺ እንደዛ ማለት ፈልግ ያለ በቃ ኧረ እንዴ በቃ ከጎረቤት ጋር መኖር የማይችል በቃ አሻምጡት ተው በቃ አምጡት ችግር አይ ተው በቃ ተው እንዴ አበዙትም እንዴ ይሰው ጎረቤት ወይ ይኸው ጠይቄ እምቢ አለ ለምኜ የሚጠጣ ውሃ ሰው ይከለከላል እንዴ የሚጠጣ ውሃ ለዩ ከለከለኝ ዘይት ጨምርልኝ ትንሽ ብዬ ምን ዘይት እምቢ አለኝ እንግዲህ ጎረቤት በዚህ ኧረ እርሶ ዘንድሮ ማበዙ እንዴ ምን ሆናችሁ ነው እንደዚህ እንዴ ዘይት እኮ ስንት ነው የገባው ቤቴን ልቀቁ አንተም ልቀቅ ቤት እኮ ለአንድ ሰው ነው እኔ እንትን ያልኩት እንጂ ሁለት ሰው አስገብቼ ይቅርታ ምን ልታዘዝ ጥብስና አንድ ጥብስና አንድ ክትፎ ሁለቱ ከሰው ጋር ነው አይደለም ብቻ ስፖርት ወጥቼ ነው ለዛ ነው በቃ እሺ ላንተ ቶሎ በልሽ ሻይ ለምን በባዶ ና እሱ ጋር ተቀመጥ እሱ ሁለት ጥብስ ልበላ ስለሆነ እሱ ጋር ትበላ ላስፈቅድልህ እሺ ወንድሜ አቤት እሱ ሻይ ብቻ ልጠጣ ስለሆነ መጥቶ ካንተ ጋር ይብላ እኔ ምን አገባኝ እኔ እኮ ሁለት ምግብ ያዛዝኩት ስፖርት ስለሰራው ነው አይደለ ስለሰው ምን አገባኝ ሆቴል አይደለ እንደ መጣሁት እሺ በቃ አይ በኋላ እኮ ና እንብላ ወንድሜ ማለት እኔ አይደለም እኔ ለምን እለዋለሁ እንደዛ ነው አዎ አይደለም በቃ እምቢ አለ ምን አይነት ሰው ነው እናት እምቢ አለ በቃ ሻይና አመጣለሁ በባዶ ዲት ትጠጣለህ ለአንተ ግን እጃ አመጣለሁ እኮ ቶሎ ብለህ አምጣልኝ እሺ አሁን ይቅርታ እሺ አዎ ይቅርታ እዚህ ቤት እሺ ሰላም እሺ ሰላም ምን ይዘህ መጣህ ደግሞ አይ ከሰላለኝና ወጥ ሊሰራ ብዬ
ጥሩ ለወጥ የሚሆን አጣ። ምንድነው ለወጥ የሚሆን ያጣኸው? ሽንኩርት፣ ድንችም ዘይትም ምንም የለኝም። ረስቼ ደግሞ ከሰሉን አቀጣጠልኩና ከሰሉ ከመጠፋ ብዬ ስለዚህ ለወጥ ሽንኩርት፣ ዘይት፣ ቲማቲሙን ሁሉ ብረድስት አለ። ብረድስት አለ። አሃ ልስጥ ዘይቱንም ይቅርታ እንግዲህ እሺ በቃ ጠብቀኛ አንዴ እዛ ጋር ድስቷን ጣድ አድርጋት። እሺ ነገር መክተፍ ያሳለ መክተፋ አለኝ ቢላዋም አለን ቢላ በቃ ችግር የለም ይዤልህ እመጣለሁ። ጠብቀኝ። እሺ እሺ እሳቱ እያለቀብኝ እኮ ነው። አጥቼ ተቸግሬ ምንድነው? ቆየክ እኮ ምንድነው ደግሞ ያስከው? ቀዩን እንቁላል ግዛ አላልሽኝም? ምን እንቁላል ነው ያልኩ? ቲማቲም ነው እንዴ ያልኩ? አረ እኔ ተጠይቃለሁ። ቲማቲም ነው ሲል አይ እንደዚህ አይነት እንቁላል መጣ ብሎኝ ሸጠ። ወይ ጉድ! እንቁላል ቲማቲም ደግሞ ገዝተህ ትመጣለህ? አረ እንቁላል ብሎኛል። ነጭ እንቁላል፣ ቀይ እንቁላል። አረ ተው በእናትህ፣ ማንንም አላለህም። ለራስህ ነው የገዛኸው። ይሄ እንቁላል ብለህ ቲማቲም ይሰጡሃል? ያጁ ምን ላድርግ? እኔ ጭንቀት ነው። ምን ነው የሚይዘው? እንቁላል ነው ያልከው፣ መልስና እንቁላል አምጣልኝ። እሱ ነው ቲማቲም ቤት ሞልቷል። ቀይ እንቁላል ነው ይሄ አይም እንዴ? እሱ ነው ያለኝ እንግዲህ አንተ ካንተ እንቁላል ይመስላል ይሄ ቲማቲሙ። ምን አይነቱ ነው? ይሄ መልስና አምጣልኝ እንቁላል እንዴ! ግን ይሄም ቀይ እንቁላል ነው። ሄድ እባክህ። ምንድነው ተንኮሱ? ምን ሆነ ነው? ኧረ ልቀቀው። ምንድነው አንተ እንዴ? ምንድነው እንዴ? ኧረ ገደለኝ እኮ በማገባኝ ገብቼ እንዴ! መገላገሉት ቢቀርብስ አንተ አይደል እንደዚህ ያደረከኝ? ምን አገባኝ ለቀደመ። በቃ ሂድ እንግዲህ። ለኔ መጣጦስ አልቀርልኝም እንግዲህ። ይቅርታ ግን ተቆስ እንዴ አሰማም እንዴ? ወዴት እየሄድክ ነው? ሽንት ቤት። ኧረ እባክህ እኔ የምልህ ህይወት ለአንተ ምንድን ናት? ህይወት ለኔ እንግዲህ በ3 አመት በፊት አንድ ግቢ ነበርንና ጎረቤቴ ነበረች ህይወት። ከዛ አንዱን ለሷ ከሰለም ያመጣው ልጅ አገባችና ኑሮ መሰረቱ። እኔ ስለ ሰው ስም መቻልኩ ተንኮሱ ህይወት አዎ የኔ አንድ ሽንት ቤት ልግባና ተው ሽንት ቤት ለህይወት ብለሽ ከና ሽንት ቤት እኔ ልታዝቆ ሂድ እባክህ። ምን አይነቱ ነው? ሌላ ሰው አልጠይቅም። እኛ እንደ ቆንጆ አይደል ነው እናቱ። እኛ እንደ መሬት ታገኝ ትዳር ምንሽ ምንድነው? አይ ቤት ልገዛ መጥቼ እኮ ነው ልገዛ። እንደዛ ከሆነማ ያሳዩካል። ለያው ግባ። እሺ እንግዲህ በመሃል ከተማ በገርጂ ጃክሮስ ቦሌ ወሎ ሰፈር ፒኮክና ካሳንችስ በሚገኙ ሳይቶቻችን ባህልን በማስመልከት ሙሉ ክፍያ ለሚከፍሉ ደንበኞቻችን ከ5 ሚሊዮን ብር ጀምሮ ወይም ከ25% እስከ 33% ቅናሽ አድርገን እንጠብቆታለን። በተጨማሪ ከ15% ጀምሮ ለሚከፍሉ ደንበኞቻችንም እንደሚከፍሉት ክፍያ የተለያየ የዋጋ ቅናሾች አድርገናል። ይፍጠኑ፣ የቀረም ቤት ጥቂት ስለሆነ በእድሉ ይጠቀሙ። ያው ደግሞ አዲስ ሳይታችን ነው። እሱም ጀምረናል መሸጥ። በዚህ ስልክ ቁጥር ደውሉ። ሸዋ ሆምስ ሪል ስቴት። ይቅርታ እንግዲህ ምንድነው ተንኮሱ? እንግዲህ ድንገት ለቀልድ ጠርቼ እሺ መጡ። ትንሽ ስጋ ለቅርጫው ትንሽ ቀንስልኝ። እንግዲህ ምንድነው ታዲያ መዳበሪያውስ? አይ ባይሞላም ትንሽ ነው፣ ችግር የለውም። በሱ እንግዲህ አመጣሁብኝ። ኧረ በእናትህ ያሟል እንዴ? በመዳበሪያ ነው ጭራሽ ልትወስድ የምትመጣው እንዴ? ብያችኋለሁ። ኧረ ዝም በይ። በሬ ያረድኩ መሰለህ እንዴ? ያሟል እንዴ? ዝም በይ እንግዲህ በቃ ስጪኝ። ዝም ሂድ እባክህ። የለም
እንደውም ይስሙ ማዳበሪያ ይዘህ ትመጣለህ። ምን አይነቱ ነው? የለም ምንም የለም። እንዴ እንግዳን እኔ ነኝ እንዴ ማስተናግድልህ? ምን ልበላቸው? ምን አገባኝ እኔን። የፈለከውን በላቸው። ያሟል እንዴ? አረ በቃ እስከዚሁ ትንሽ የለም ጆሮ አይሰማም እንዴ? እንደሱ ነው የሚሻለው። አንተን የሚያስገባ ማዳበሪያ ይዘህ መተህ ጭራሽ ስጋ ልሰጥህ። እኔ ጎትሽኝና ወሰጂኝ እንግዲህ ሂድ ግባ ራስህ